ታላቁን ነጭ ሻርክ እንደ ትንሹ ወርቃማ አሳ ጎልድ ፊሽ የሚያስመስል ግዙፍ አዳኝ በአይነ ህሊናችሁ ስላችሁ ይሆናል። አሳ ነባሪዎችን የሚያድን ብቻ ሳይሆን አጥንታቸውን ሰባብሮ የሚበላ አስፈሪ ፍጡር። ይህ ዘግናኝ አውሬ ለ13 ሚሊዮን ዓመታት ውቅያኖስን ገዝቷል። ከዚያም በድንገት ጠፋ። ለመሆኑ በእርግጥ ጠፍቷል? ዛሬ ስለ ሜጋሎዶን አስፈሪ እውነታና የውቅያኖሱ ትልቅ ቅዠት እንዴት ለዓለማችን ግዙፍ ፍጡራን መፈጠር ምክንያት እንደሆነ እንመረምራለን። እንደ ኤሮፒያን አቆጣጠር በ1990ዎቹ መጀመሪያ ላይ ቪቶ ቤሩቺ የተባለ ሰው በደቡብ ምስራቅ ዩናይትድ ስቴትስ በሚገኙ ወንዞች ውስጥ የጥንት ሻርክ ጥርሶችን ይፈልግ ነበር። በወቅቱ በእነዚህ ወንዞች ውስጥ በአንድ ወቅት አካባቢውን ሸፍኖት ከነበረው ጥንታዊ ውቅያኖስ የተረፉ ቅሪተ አካላት እንደሚገኙ ይታወቅ ነበር። ዋናተኞች አልፎ አልፎ ትናንሽ የሻርክ ጥርሶችን ያገኙ ነበር። ነገር ግን ብራቱቺ ያልተለመደ ነገር ማግኘት ጀመረ። ጥርሶቹ ከተለመዱት እጅግ የገዘፉ ነበሩ። ወፍራም ባለ 3 ማዕዘን ቅርጽ ያላቸውና እንደ መጋዝ ጥርስ ያላቸው፣ አንዳንዶቹ የሰው መዳፍ ያክላሉ። በዛ ላይ ደግሞ ጥርሶቹ በብዛት ይገኙ ነበር። ከጊዜ በኋላ እነዚህ ጥርሶች የአንድ አይነት እንስሳ መሆናቸው ግልጽ ሆነ። ይህም ዛሬ በውቅያኖስ ውስጥ ካለ ከማንኛውም ፍጡር እጅግ የሚበልጥ ሻርክ ነበር። እንስሳውም ሜጋሎዶን በመባል ይታወቃል። ነገር ግን ጥርሶቹ ቢኖሩም እንስሳውን በአይነ ህሊና ለመሳል አስቸጋሪ ነበር። ምክንያቱም በሻርኮች አካል ውስጥ ከጥርስ በስተቀር አብዛኛው ክፍል ከአጥንት ይልቅ በካርቲሌጅ የተገነባ ነው። ይህ ደግሞ በቅሪተ አካልነት አይቆይም። ስለዚህ ሙሉ አጽም አልነበረም። ትክክለኛ መጠኑንም ለማወቅ ቀጥተኛ መረጃ አልነበረም። ቤሩቺ እነዚህን ጥርሶች ለዓመታት ሰበሰበ። በመጨረሻም የዘመናዊውን ታላቁ ነጭ ሻርክ ደ ግሬት ዋይት ሻርክ መንጋጋ እንደ መጣቀሻ በመጠቀም እውነተኛዎቹን ጥርሶች በማቀናጀት ሙሉ መንጋጋ ሰራ። ውጤቱም አስገራሚ ነበር። አንድ ሰው በውስጡ መቆም የሚችልበት በመጋዝ መሰል ጥርሶች የተሞላ ግዙፍ መንጋጋ። ከዚህ በኋላ የሜጋሎዶን ግዙፍነት በንድፈ ሐሳብ ብቻ የሚቀር አልነበረም። ጥያቄውም ይህ እንስሳ ነበረ ወይ ከሚለው ወደ ምን ያክል ይገዝፍ ነበር ወደሚለው ተቀየረ። ግዙፍነቱና ኃይሉ በ2025 የተደረገ ጥናት እንደሚያመለክተው ሜጋሎዶን እስከ 24 ሜትር 80 ጫማ ርዝመት ሊደርስ ይችላል። ይህም ከአንድ ትልቅ አውቶቡስ በላይ ነው። የንክሻው ኃይል ደግሞ 180,000 ኒውተን ይገመታል። ይህም ከታላቁ ነጭ ሻርክ በ10 እጥፍ ይበልጣል። በሌላ አነጋገር 3 ግዙፍ የአፍሪካ ዝሆኖች በአንድ ነጥብ ላይ እንደቆሙ ያህል ግፊት አለው ማለት ነው። ብዙ ሰዎች ሜጋሎዶን የታላቁ ነጭ ሻርክ ቀጥተኛ አባት ይመስላቸዋል። ነገር ግን እውነታው ይህ አይደለም። ግንኙነታቸው ልክ እንደ ውሻና ድመት ሩቅ ነው። ሜጋሎዶን ኦዶንቲንዳይ ከሚባሉ ግዙፍ ዝርያዎች ወገን ሲሆን፣ ነጭ ሻርኮች ደግሞ ላምኒዳይ ከሚባሉ ፈጣን ዝርያዎች ወገን ናቸው። ሜጋሎዶን ለ13 ሚሊዮን ዓመታት በውቅያኖስ ውስጥ ነበር። ይህ ማለት የሰው ልጅ ካለበት ዘመን በ4 እጥፍ የሚበልጥ ጊዜ ነው። ነገር ግን ከ5 እስከ 6 ሚሊዮን ዓመታት በፊት ዓለም መለወጥ ጀመረች። ውቅያኖሶች ቀዘቀዙ። ሜጋሎዶን የሚመገባቸው ትናንሽ አሳ ነባሪዎች ወይ ጠፉ ወይንም ወደ ግዙፍ የቫሊን አሳ ነባሪዎች ተለወጡ። ሜጋሎዶን በየቀኑ 500,000 ካሎሪ መመገብ ነበረበት። ምግብ ሲጠፋና እንደ ነጭ ሻርክ ያሉ ትናንሽና ቀልጣፋ አዳኞች ሲመጡ ሜጋሎዶን በረሃብ መሸነፍ ጀመረ። ሜጋሎዶን ከ3.6 ሚሊዮን ዓመታት በፊት መጥፋቱን ቅሪተ አካላት ያረጋግጣሉ። የሜጋሎዶን መጥፋት ግን ለሌላ ነገር መንገድ ከፈተ። እሱ እስካለ ድረስ አሳ ነባሪዎች እንዳይገዝፉ እንቅፋት ነበር። ሜጋሎዶን እንደጠፋ ግን አሳ ነባሪዎች ያለ አዳኝ በነፃነት ማደግ ቻሉ። ዛሬ የምናየውና በምድር ታሪክ ትልቁ ፍጡር የሆነው ሰማያዊ አሳ ነባሪ ደ ብሉ ዌል ሊፈጠር የቻለው ሜጋሎዶን ስለጠፋ ብቻ ነው። ሜጋሎዶን በውቅያኖስ ውስጥ መኖሩ ብቻ ሳይሆን መጥፋቱም የውቅያኖሱን ታሪክ ቀርጾታል። ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በአዲስ ቪዲዮ እስክንገናኝ ቸር ሰንብቱ።